ራሴን ከማጠፋ ነግሬሻለሁ። አንተ ከማጠፋ ራስ ሄዳለሁ አለች። እሷ ምን የምሰራበት መስሪያ ቤት ፋሲሎት ይባላል። እዛ ገባች። እዛ ስራ መስራት ጀመረች። እየተመላለሰች እያየችኝ ያው ዶክተሮች እንደማልራመድ ነግረዋት ነበረ። እሷም ሲሚንቶ መጋዘን ያለው ጓደኛ ያዘችና መጣ። ጓደኛ ያዘች ሊያገባኝ እንደፈለገ ነገረችኝ። ሁሉ ነገር ጉልበቴ ስር መጣ እያለቀሰች እንት ካልፈቀድክልኝ ከዚህ ቤት አልወጣም ፈለገ ነገር ሆናል ብላለች። በእውነት ነው የምልሽ ይቅር ብያት በህይወቴ ደስተኛ የሆንኩበት ቀን ቢኖር እሷ ያገባች ጊዜ በእውነት ነው። ለእኔ ሁሉ ነገር የነበረኝ አምላክ ሰጠኝ። አምላክ ወሰደብኝ። ሌላ ምንም ማለት አይደለም። እኔ ጋ እሷ አቡነ ኤርምያስ አቡነ ማትያስ መጥተዋል። ሙራድ አይደለም አምላክ ከዚህ ከአልጋ ላይ ከሙት ያነሳል። እሺ እሱ ተስፋ ትቁረጥ ብለዋል። እጆትን ስጡኝ ካልሳም የስልሳቸው እጃቸውን ሰጡ። ሳም ሳልቅሳቸው እኔን ብትክ ያርገውን ሳም ማረጉት። በሁለት ወር ከ15 ቀኑ ድጋሚ ሊያዩኝ መጡ። አይዞሽ አምላክ ላይች ላይ ሰጡንሽ እና በሁለት ወር ከ15 ቀኑ ሊያዩኝ መጡ ድጋሚ። ከዛ ዜና ሙራድ ደህና ነህ ወይ ስኝ አዎ ደህና ነኝ አልኳቸው። አይዞሽ ሙራድ ተመልሼ መጥቼ አያሃለሁ ብለዋል። አምላክ ከእናንተ ጋር ይሁን። እሺ ሁሉ ነገራችሁ ያማረ ይሁንልኝ፣ ክፉ አይንካችሁ። ለእኔ ያወጣችሁትን ከአምላክ ታገኙታላችሁ። እሺ በነገራችሁ ጤናችሁ ከምንም በላይ የተጠበቀ ይሁንልኝ። እሺ ነው ጓደኛ